ዓመተ ምህረት የምሽት ዜናዎችን ይዘንላችሁ ቀርበናል። የአፋብሃ በላይ ዘለቀ እዝ የፋኒት የዓለምን የግፍ ግድያ አስመልክቶ መግለጫ ሲያወጣ አገዛዙን በራያ ግንባር ትዕግስት ወዳጅ የተባለችን ፋኒት ጡት ቆርጧል። ሰሙታላችሁ። ጦርነት ለማቆም የሚደረግን ድርድር መወሰን የሚችሉት ፋኖና የአብይ አገዛዝ እንጂ የናረጋ ስብስብ አይደለም ሲል አርበኛ አስረስ ገልጿል። የአገዛዙ ጦር አሰቃቂ ግድያ የፈጸመባት ፋኒት የዓለምን አስመልክቶ የሰብአዊ መብት ተሟጋቹ አቶ ያሬድ ኃይለማርያም ጠንከር ያለ አስተያየት ሰንዝረዋል። የየመኑ ሁቲን የጦር አዛዥ የገደለችው እስራኤል ሁሉንም እናስወግዳቸዋለን ስትል ዝታለች። ፕሬዚዳንት ዶናልድ ትራምፕ እና ቭላዲሚር ፑቲን ለሁለተኛ ጊዜ ለመገናኘት ቀጠሮ ይዘዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአገዛዙ ጦር አሰቃቂ ግድያ የፈጸመባት ፋኒት የዓለምን አስመልክቶ የሰብአዊ መብት ተሟጋቹ አቶ ያሬድ ኃይለማርያም ጠንከር ያለ አስተያየት ሰነዘሩ። ባለፉት 2 ዓመታት በአማራ ክልል በድሮን ጥቃት የአገዛዙ ስርዓቱ ሰራዊቶች የጨፈጨፏቸው ንጹሃን ዜጎችና ህጻናት የስርዓቱ የጦር ወንጀል ሰለባዎች ናቸው ሲሉ የሰብአዊ መብት ተሟጋቹ አቶ ያሬድ ገልጸዋል። አቶ ያሬድ በዚህም የ19 ዓመቷ ፋኒት በአለምዋሴ አሰቃቂ ግድያም እንዲሁ የብልጽግና ጨፍጫፊ ኃይል ዓለም አቀፍ ህግ የማይገዛው ነውረኛና የጦር ወንጀል በመፈጸም ህዝብን የማሸበርን ተግባርን ዋነኛ ስልቱ አድርጎ መቀጠሉን ማሳያ ነው ብለዋል። እንዴት አንድ በመንግስት ስር የሚመራ ወታደራዊ አካል በምርኮ ያዛትን ሊያውም የአገሩን ልጅ ሊያውም የ19 ዓመት ታዳጊ ወጣት ሴት በተገለጸው መልኩ ጡቷን ቆርጦና ቆዳዋን ገፎ በአሰቃቂ ሁኔታ ከገደለ በኋላ ህዝብ አስከሬኗን እንዲያይና እንዲሸበር ከተማ መሃል አደባባይ ላይ ይጥላል ሲል ጠይቋል። የጨፍጫፊው አብይ አህመድ ስርዓት ጽንፈኛ እያለ የሚያራክሳቸው የፋኖ አባላት በመቶዎች የሚቆጠሩ ምርኮኛ ያደረጉ ቸውን የመንግስት ወታደሮች በእንክብካቤ ይዘው ለዓለም አቀፍ ቀይ መስቀል ሲያስረክቡ የዓለም አቀፍ ስምምነቶችን የፈረመችውን አገር የሚወክለው የመንግስት ሰራዊት ግን አንዲት የቆሰለች የ19 ዓመት ታዳጊ ወጣት በዚህ መልኩ አሰቃቂ በሆነ ሁኔታ መግደል መንግስት መሆን የተሳነው ብልጽግና የፋኖችን ያህል እንኳን የዓለም አቀፍ ህጎችን ለማክበርና ለመረዳት የሚያስችል ስልጡን ባህሪ ያጣ መሆኑን ነው ያሳየው ብለዋል። የሰብአዊ መብት ተሟጋቹ አክለውም የፖለቲካ እስረኞችንም እንዲሁ በተመሳሳይ ሁኔታ ለስቃይ መዳረግ ያገዛዝ ስርዓት ህዝብን የማሸበሪያ ስልት አድርጎ መውሰዱን በእስር ላይ የሚገኙት የህሊናና የፖለቲካ እስረኞች ሁኔታ ጥሩ ማሳያ ነው ብለዋል። በቃሊቲና በቂሊንጦ እስር ቤቶች የሚገኙ ታዋቂ የፖለቲካ እስረኞች ድብደባ፣ እንግልትና ወከባ እንደሚፈጸምባቸው፣ ሕክምና እንደሚከለከሉ፣ ቤተሰቦቻቸውም እንዳይጎበኙ መደረጉንና ጠበቆቻቸውም ዛቻና ማስፈራሪያ እየደረሰባቸው መሆኑን ሰሞኑን ተደጋግሞ እየሰማን ነው ብለዋል። የአገዛዙ ሰዎች ፍርሃትና ስጋታቸው በጨመረ ቁጥር አስከፊ የሆኑ የመብት ጥሰቶችን መፈጸምና ህዝብን ማሸበርን እንደ ስልት ተያይዘውታል ሲሉ ነው አቶ ያሬድ በማህበራዊ ሚዲያ ገጻቸው ያሰፈሩት። የአፋብሃ በላይ ዘለቀ እዝ የፋኒት የዓለምን የግፍ ግድያ አስመልክቶ መግለጫ ሲያወጣ አገዛዙን በራያ ግንባር ትዕግስት ወዳጅ የተባለችን ፋኒት ጡት ቆርጧል። በፋኒት የዓለምዋሴና ፋኒት መቅደስ ተስፋዬ እንስት እህቶቻችን ላይ ለተፈጸመው አጸያፊ አረመኔያዊ ተግባር የሚመጥን የአጸፋ ምላሽ መስጠት የሚቻለው በአንድነት ተገምደን ግፈኛውን አገዛዝ በአፋጣኝ በመገርሰስ ነው ሲል የአፋብሃ የበላይ ዘለቀ እዝ በሰጠው መግለጫ አስታውቋል። አማራው ላይ ማንነት ተኮር ጥቃት ለማድረስና በሀገሩ ህልው ሆኖ እንዳይኖር በተቸንካሪ ሱት ትርክት ተወልዶና አድጎ መንግስታዊ መዋቅር መፈናጠጥ የቻለው የአብይ አገዛዝ ስፍር ቁጥር የበዛ እጅግ ዘግናኝ ጭፍጨፋ በአማራ ህዝብ ላይ እያደረሰ ቆይቷል ሲል እዙ አስታውቋል። እዙ በመግለጫው በአማራ ፋኖ ትግል የፈለገውን ያህል የህዝባችን ህልውና የማክሰም ግስጋሴ ግብ እንዳይመታ እየተመከተ ያለበት የትግል ምዕራፍ ላይ ብንገኝም ትላንት በህፃን አይሻ መሐመድ አትግደሉኝ ሁለተኛ አማራ አልሆንም ተማጽኖ ሳይራሩ በጭካኔ የገደሏት ጨካኞች በቅርቡ መስከረም 30 2018 ዓመተ ምህረት በወገራ የበላይ እዝ 3ኛ ኮር ሰሜን አምባራስ ክፍለ ጦር አባል መቅደስ ተስፋይም በመግደል ሬሳዋን በመኪና እየጎተተና እንዳትቀበር አስፓልት ላይ በመጣል ዝናብና ፀሐይ በማስመታት የጭካኔ ተግባር የፈጸመው የአብይ አህመድ የጦር ወንጀለኛ ስብስብ ጭካኔውን ገፍቶበታል ብሏል። በሱት ትርክት በቀል ተነሳስተው ህዝብ ጭፍጨፋ የተሰማሩ ደመነፍሶች ጥቅምት 2 2018 ዓመተ ምህረት ምዕራብ ጎጃም ማንኩሳ አካባቢ ከጠላት ጋር በተደረገ የተኩስ ልውውጥ
ቀላል ጉዳት ደርሶባት የአገዛዙ ሰራዊት እጅ የወደቀችው የ19 ዓመቷ ፋኒት በአለም ዋሴ ላይ ተመሳሳይ ድርጊት ተፈጽሞባታል ብሏል በመግለጫው። እንዲሁም ፋኒት በአለምን ከነ ህይወቷ በእጁ የያዘው የአብይ ሰራዊት ከበላይ ኃላፊዎቹ በተሰጠው መመሪያ መሰረት የፋኗን 2 ጡቶች በመቁረጥ አስፋልት ላይ ከመጣሉን ባሻገር አማራ የሚል ንቅሳት ያለበትን የቆዳዋን አካል በመግፈፍ ለአማራ ህዝብ ያለውን ጥላቻና ጭካኔ ማሳየቱን መግለጫው አንስቷል። የተሳሳተ ትርክት እየተጋተ አድጎ የሀገሪቱን ባንክና ታንክ የተቆጣጠረው የአብይ ቡድን በፋኒት የዓለም ዋሴ ላይ የፈጸመውን አስነዋሪ ጭካኔ ድርጊት የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ በእጅጉ እንዳስቆጣው በመግለጫው ጠቅሷል። በፋኒት የዓለም ዋሴና መሰል እንስት እህቶቻችን ላይ ለተፈጸመው አረመኔያዊ ግድያ የሚመጥን የአጸፋ ምላሽ መስጠት የሚቻለውን በአንድነት ተገምደን ግፈኛውን አገዛዝ በአፋጣኝ በመገርሰስ የጥፋት እጆቹን መቁረጥ ሲቻል ነው ብሏል። በእህታችን የዓለም ዋሴና መቅደስ ተስፋዬ ላይ ብቻ ሳይሆን በመላው አማራ ወገናችን ላይ የደረሰ አረመኔያዊ ድርጊት ሆኖ በጥቁር መዝገብም ሰፍሯል ሲልም አክሏል። እዙ ይህ ፋሽስታዊ ቡድን ከመሰረቱ በመንቀል የአማራውንና የሀገራችን ህልውና ማረጋገጥ ብቸኛ ፍቱን ፈውስ መሆኑን እዛችን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ በጥብቅ ይገነዘባል ሲል ለሮሃ ሚዲያ በላከው መግለጫ አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ በራያ ግንባር እየተደረጉ ባሉ ተጋድሎዎች መካከል በጮቢበር ግንባር ተጋድሎ እያደረገች የተሰዋችው የምስራቅ አማራ ኮር 1 አውጃኖ ክፍለ ጦር 3ኛ ሻለቃ አባል ፋኒት ትግስት ወዳጅ ይመር በፋሽስቱ አገዛዝ ሰራዊት ካስከሬኗ ላይ አንደኛው ጡቷን ቆርጦ ጥሏት ሂዷል ሲል እዙ ገልጿል። አገዛዙ ዛሬም የዓለም አቀፍ ሕግን በጣሰ መልኩ የተማረኩ ምርኮኞችን በተለይ የሴቶቹን ጡት እየቆረጠ እንደሚገኝ ዓለም አቀፉ ማህበረሰብ ሊያውቅልን ይገባል ብሏል። ጦርነት ለማቆም የሚደረግን ድርድር መወሰን የሚችሉት ፋኖና የአብይ አገዛዝ እንጂ የናረጋ ስብስብ አይደለም ሲል አርበኛ አስረስ ገለጸ። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ የአማራ ብልጽግና ድርድር